ሐምሌ 3 ቀን 2008 ዓ.ም በታይዋን ዋና ከተማ ታይፔ ውስጥ ሁለት ሰዎች ወደ አንድ ባንክ መግቢያ ያመራሉ። ሁለቱም የሕክምና ማስክና የአሳ አጥማጭ ቆብ አድርገዋል። አንደኛው መግቢያውን ሲጠብቅ፣ ሁለተኛው ደግሞ በኤቲኤም ማሽኑ ፊት ለፊት ይቆማል። ነገር ግን ምንም የሚያደርገው ነገር የለም። የባንክ ካርድ አይጠቀምም፣ ማሽኑንም ለመስበር አይሞክርም። ዝም ብሎ ይቆማል። ከዚያም የሚገርም ነገር ይከሰታል። ኤቲኤም ማሽኑ በራሱ ጊዜ የብር ኖቶችን እንደ ጎርፍ ያወጣ ጀመር። ግለሰቡ ማድረግ የሚጠበቅበት ገንዘቡን መሰብሰብ ብቻ ነበር። ነገር ግን አንድ መንገደኛ ወደ እሱ ሲጠጋ ወዲያውኑ ስራቸውን አቋርጠው ፈረጠጡ። መንገደኛውም የተበተነውን ገንዘብ እዛው ያገኘዋል። እነዚህ ሁለት ሰዎች በጥቂት ደቂቃዎች ውስጥ ይህን ሲፈጽሙ ሌሎች 20 የቡድኑ አባላት በተመሳሳይ ሰዓት በሌሎች የባንኩ ቅርንጫፎች ተመሳሳይ ድርጊት ይፈጽሙ ነበር። ይህ ግን የትልቅ አደገኛ ሴራ አንድ አካል ብቻ ነበር። ለ2 ዓመታት ያህል የተካሄደ ዓለም አቀፉን የፋይናንስ ስርዓት መሰረት ያናጋ ጥቃት። ከ30 በላይ በሚሆኑ ሀገራት ውስጥ የሚገኙ ከ100 በላይ ባንኮች ተዘረፉ። የተሰረቀው ገንዘብ መጠንም ወደ $1 ቢሊዮን ይደርሳል። ይህ በታሪክ ውስጥ ከተፈጸሙት ትልልቅ የባንክ ዝርፊያዎች አንዱ ሲሆን ፈጻሚዎቹም ካርባናክ የተሰኘው የሃከሮች ቡድን ነው። ቡድኑ የሚመራው በአንድ የማይጨበጥ የስርዓተ ኮምፒውተር ሊቅ ነው። ነገር ግን በዚያች የታይፔ ምሽት እሱና ቡድኑ አንድ ትልቅ ስህተት ሰሩ። ዋጋ የሚያስከፍላቸው ትልቅ ስህተት። ይህ ታሪክ እንዴት እንደተጀመረ ለመረዳት ወደ ዩክሬን እንሂድ። ማክሲም በዩክሬን በሚገኝ አንድ ባንክ ውስጥ የሚሰራ ታታሪ ሰራተኛ ነው። ነገር ግን አንድ መጥፎ ልማድ ነበረው። የኮምፒውተሩን የዊንዶውስ ሶፍትዌር ማሻሻያዎች ፈጽሞ አይጭንም ነበር። አንድ ቀን ጠዋት የሥራ ባልደረባው ሰርጌ የላከለት የሚመስል ኢሜል ደረሰው። ኢሜሉ ከፌዴራል ሕግ 115 ጋር የተያያዘ መመሪያ የሚል የወርድ ፋይል አያይዟል። ማክሲም ፋይሉን ከፈተው፣ አነበበው፣ ከዚያም ዘጋው። ነገር ግን ያቺ አንዲት ክሊክ የባንኩን በር ለሃከሮች ከፈተች። ሃከሮቹ የሰርጌይን ኢሜል አስቀድሞ በመጥለቅ በማክሲም ያልተዘመነ የወርድ ሶፍትዌር ውስጥ የሚገኝ ክፍተት በመጠቀም ማልዌር ጫኑበት። አሁን ሃከሮቹ የማክሲምን ኮምፒውተር ሙሉ በሙሉ ተቆጣጥረውታል። ግን ዋናው ግባቸው የባንኩን መረብ መቆጣጠር ነበር። ስለዚህ የማክሲምን ኮምፒውተር የሚያዘገይ ሶፍትዌር ጭነውበት ማክሲም የባንኩን አይቲ ባለሙያ እንዲጠራ አደረጉት። የባንኩ አይቲ ባለሙያ ችግሩን ለመፍታት የዋና አስተዳዳሪነት ሚስጥር ቁጥሩን ሲያስገባ ሃከሮቹ በጫኑት የኪሎገር ሶፍትዌር አማካኝነት ፓስወርዱን ሰረቁት። አሁን የባንኩን ዋና ሰርቨር ተቆጣጥረውታል። የካስፐርስኪ የሳይበር ደህንነት መርማሪዎች አጠራጣሪ እንቅስቃሴዎችን ማጥናት ጀመሩ። በምርመራቸው ወቅትም ሃከሮቹ ገንዘብ ለመስረቅ የሚጠቀሙባቸውን 3 አደገኛ መንገዶችን ደረሱበት። አንደኛ፣ ሂሳብ ማዘዋወር። የባንኩን የውስጥ ሂሳብ በመቆጣጠር ገንዘቡን ወደ ራሳቸው አካውንት ማዘዋወር። ሁለተኛ፣ ኤቲኤም ማሽኖችን መቆጣጠር። ኤቲኤሞች በተወሰነ ሰዓት ገንዘብ እንዲያወጡ በማድረግ በሞልዶቫ ማፊያዎች የተመለመሉ ሰዎችን በመጠቀም ገንዘቡን መሰብሰብ። ሶስተኛ፣ የዳታቤዝ ማጭበርበር። በትንሽ ባላንስ የተከፈቱ አካውንቶችን ዳታቤዝ ላይ በማስተካከል ባላንሳቸው ወደ $1 ሚሊዮን ከፍ ማድረግና በዴቢት ካርድ ወዲያውኑ ማውጣት። ቡድኑ በዚሁ መንገድ በጥቂት ዓመታት ውስጥ $1 ቢሊዮን ዘረፈ። በጁላይ 2016 የካርባናክ ቡድን በታይዋን በሚገኘው ፈርስት ባንክ ላይ ጥቃት ሰነዘረ። በጥቂት ሰዓታት ውስጥ ከ34 ኤቲኤም ማሽኖች ከ70 ሚሊዮን ኤንቲ በላይ ተዘረፈ። ነገር ግን የታይዋን ፖሊስ በጣም ፈጣን ነበር። ከ500 በላይ የፖሊስ አባላት የሴኩሪቲ ካሜራዎችን በመፈተሽ የዘራፊዎቹን እንቅስቃሴ ተከታተሉ። ገንዘቡን ይዘው ለማምለጥ የሞከሩት የቡድኑ አባላት እርስ በእርስ ተረባበሹ። አንዳንዶቹ ገንዘብ የሞላባቸውን ቦርሳዎች በፓርክ ውስጥ ደበቁ። ሌሎቹ ደግሞ በባቡር ጣቢያ መቆለፊያ ውስጥ አስቀመጡ። ፖሊስ ባደረገው የተቀናጀ ፍለጋ ከተሰረቀው ገንዘብ 90% ማስመለስ ቻለ። የተያዙት ሰዎች ስልክ ሲመረመርም የካርባናክ ቡድን መሪ የሆነው ዋናው አስተዳዳሪ አሻራና መረጃዎች ተገኙ። መጋቢት 2018 ዓ.ም የስፔን ፖሊስ ከአውሮፓ ፖሊስና ኤፍቢአይ ጋር በመተባበር በስፔን አሊካንቴ ከተማ በሚገኝ አንድ የቅንጦት ቪላ ላይ ድንገተኛ ወረራ ፈጸመ።
እዚያም ዴኒስ የተባለውን የካርባናክ ቡድን ዋና መሪ እጅ ከፍንጅ ያዙት። በቁጥጥር ስር ሲውል ኮምፒውተሩ ክፍት ነበር። ፖሊስ በሚሊዮን የሚቆጠሩ ዶላሮች የሚያወጡ ንብረቶችንና ቢትኮይኖችን በቁጥጥር ስር አዋለ። ይህ ሁሉ ጥፋት የተከሰተው ግን በምን ምክንያት ነበር? የካርባናክ ቡድን የገባው ማክሲም በሚጠቀምበት የቦርድ ሶፍትዌር ክፍተት ነበር። ያ ክፍተት ደግሞ ጥቃቱ ከመከሰቱ ከ3 ዓመታት በፊት በስታንዳርድ ማሻሻያ የተስተካከለ ነበር። ማክሲም ኮምፒውተሩን ማዘመን ባለማድረጉ ምክንያት ባንኩ በሚሊዮን የሚቆጠሩ ዶላሮችን አጣ። ውድ የቻናላችን ተከታታዮች፣ ይህ ታሪክ አንድ ትልቅ ትምህርት ያስተምረናል። በዲጂታል ዓለም ውስጥ ትንሿ ችላባይነት እንደ ኮምፒውተርን አለማዘመንና ያልታወቀ ኢሜይል መክፈት ግዙፍ ጥፋት ሊያስከትል ይችላል። የሳይበር ደህንነት የቴክኖሎጂ ባለሙያዎች ስራ ብቻ አይደለም፣ የሁላችንም የዕለት ተዕለት ኃላፊነት ነው። የዲጂታል ዕውቀታችንን ለበጎ ነገር፣ ለፈጠራና ለህብረተሰቡ እድገት ብቻ ልንጠቀመው ይገባል። የሌሎችን ድካምና ሀብት በቴክኖሎጂ ስም መዝረፍ ፈጽሞ የትም አያደርስም። መጨረሻውም እንደ ዴኒዝና አጋሮቹ የእስር ቤት 4 ግንብ ነው። አካውንታችሁን ጠብቁ፣ ሶፍትዌሮቻችሁንም ሁልጊዜ አዘምኑ፣ በይነ መረብንም በኃላፊነት ስሜት ተጠቀሙ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። ለሌሎች እንዲደርስም ሼር አድርጉ። አዲስ አስተማሪ የሳይበር ታሪኮች እንዲደርሷችሁ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ስለተከታተላችሁን እናመሰግናለን።